ቆይ አፖስት እንገባለን። ያው ከመጀመሪያው እንዲጀመር ብዬ ነው። እዚህ ጋር የምትለዋን ነካለን። ከዛ እዚህ ጋር ማለሽ ሴቲንጉ ይመጣልናል። ሴቲንግ ምልክቱ አለ። እሷን ነካለን። ከዛን አድሬስ ቡክ የሚለው አንደኛ ላይ ወይንም ሁለተኛ ላይ ልንለው እንችላለን። አድሬስ ቡክ የሚለው ነካለን። ያው እየከፈትንበት ከአሁን ፊት የከፈትነው እዚህ ጋር ይመጣልናል። አይ ይሄን አልፈልግም እንደ አዲስ ነው ሎኬሽኔን የምቀይረው እንደ አዲስም ነው ስሜንም ቀይር ማምጣት እንፈልጋላችሁ። እዚህ ጋር እንደ አዲስ መክፈት ትችላላችሁ። ሎኬሽኑንም በዚህ ውስጥ ገብታችሁ መቀየር ትችላላችሁ ማለት ነው በቀላል ዘዴ። ግን አሁን የፈለግነው ያን እዛው ላይ ሆነን ሎኬሽኑን መቀየር ስለሆነ ላሳያችሁ። ያው እዚህ ጋር ሎኬሽኑ ይመጣልናል። የሎኬሽን ምልክቱ በነገራችን ላይ በዚህም ጋር ይቀየራል። ግን ይሄኛው አዛ ያደርጋል ትንሽ። እዚህ ጋር ስሙን እንፈልጋለን። እዚህ ጋር ካገኘን ወዲያ ደግሞ ወደዚህኛው እንሻገራለን። ወደ ሁለተኛውን ካገኘነው ወዲያ ወደ ሶስተኛ እንሻገራለን። ያኔ ያሸጋግራል ማለት ነው። ከዚህ ሁሉ ግን በአጭሩ ይሄኛው ሎኬሽን በጣም ቀላል ነው። እንዴ ቦታው ላይ እንገባና አሁን ለምሳሌ አሁን እዚህ ጋር ለእናንተ ለማሳየት የኔ ቦታ ይሄ ነው ይባል የኔ ሪያድ ሆነ ማለት ነው። የኔ ቦታ አሁን ይሄ ነው። ይህንን ሪያድን እንዴት ነው ወደምፈልገው መቀየር የምችለው? እዚህ ውስጥ እንገባለን። ይሄን አንፈልገውም። ምክንያቱም እኔ መሙላት የምፈልገው ይሄንን ቦታ ስለሆነ ያው መጣልኝ። ከዛን እዚህ ጋር ኮንፎርም የሚለውን እንነካለን። ኮንፎርም አድሬስ የሚለውን ቀየረልኝ። አያችሁት? ተቀየረ። አሁን ይሄ ቀይ አብርቷል። አያሳልፈኝም። ስለማያሳልፈኝ መልሼ ይሄንን ስም እሞላለታለሁ። አይዲ ያሳልፈኛል። ስጠልብም ቦታው ይመጣልኛል። ይሄንን ስም ስሞላው ማለት ነው። አሁን ቀዩ ለቀቀ። ያሳልፋል ማለት ነው። እዚህ ጋር ሴፍ የሚለው እንነካለን። በቃ ወደምፈልገው ቦታ ተቀይሯል ማለት ነው። በምፈልገው ቦታ ሆኖልኛል። ደግሞ በስሙ አልመጣ ሲል አንዳንድ ጊዜ በስሙ አልመጣ ይላል። በስሙ አልመጣ ሲላችሁ እንዴት በሎኬሽን መቀየር እንዳለባችሁ ላሳያችሁ። ያው ቁጥሬ እንዳይገባ ነው ቶሎ ስክሮል ያደረኩት። በቁጥሩ ከሆነ በስሙ አልመጣ ሲል በቁጥሩ እንዴት ነው መቀየር የምችሉ መሰላችሁ? አሁን እኔ የሞላሁት ይሄንን ሎኬሽን ነው። እራሳችሁ ሎኬሽን ላይ ገብታችሁ ቦታችሁን እንኳን ባታውቁት ሎኬሽናችሁን ወደ አንድ ሰው ልካችሁ ስታዩት እዚህ እታች ስሙ ስለሚመጣ ቁጥሩም ይመጣል፣ ያላችሁበት ስም ይመጣል። አሁን በስም አልመጣ ለሚለም በቁጥር እንሞክራለን። 23 5 መጣል። የእሷ በቁጥርም በስምም መጥቷል። ግን እናንተ በስም አልመጣ ካላችሁ በቁጥር አልመጣ ካላችሁ በስም ያው እየቀያየራችሁ መሞከር ትችላላችሁ ማለት ነው። በዚህ መልኩ እዚህ ጋር ኮንፈርም ስትሉት ይወስዳችኋል። እና አመሰግናለሁ። እስከዚህ
እስከዚህ ደቂቃ ድረስ ተከታተላችሁኝ ተጠቅማችሁበታል ማለት ነው። ላይክ አድርጎ ሰብስክራይብ አድርጎ ወዳችኋለሁ።